ይህ ቪዲዮ ምንም ታሪክ፣ ምንም ተስፋ እንዲሁም ደግሞ ምንም አይነት ፊቸር የሌለው የአንድ ሰው ታሪክ ነው። አንድ ቀላል ሚስጥርን እስኪያገኝ ድረስ ህይወቱ ላይ ምንም አይነት የሚታይ ተስፋ አልነበረውም። ይህ ሰው በየጧቱ 11 ሰዓት ላይ መንቃት ከጀመረ ወዲህ በቀጣዮቹ 90 ቀናት ውስጥ ህይወቱ ኮምፕሊትሊ ተቀይሯል። በእነዚያ የጠዋት ሰዓታት የሚያደርጋቸውን ነገሮች ስትሰሙ በጣም ሊያስደነግጣችሁ ይችላል። ምናልባትም እናንተ ለብዙ ዓመታት ስትፈልጓቸው የነበሩት ሚስጥሮች እዛ ውስጥ ሊሆኑ ይችላሉ። ለማታውቁኝ ሰዎች ንፍታሌም እባላለሁ። ከዩኒቨርሲቲ ሳልወጣ የራሴን ሰክሰስፉል የሆነ ቢዝነስ ረን ማድረግ ችያለሁ። ፊሶን ዲጂታልስ የሚባል የዲጂታል ማርኬቲንግ ቢዝነስ ያለኝ ሲሆን ዩቲዩብ ላይ ደግሞ እውቀትን ለማግኘት የምትመጡ ከሆነ ሰብስክራይብ ማድረግ እንዳትረሱ። ፋብሪካዎች ቀንና ሌሊት በሚሰሩበት ከተማ የሚኖር አንድ ዴቪድ የሚባል የ25 ዓመት ወጣት ነበረ። ይህ ወጣት የሚሰራው ስራ በእነዚህ ፋብሪካዎች ውስጥ ጥበቃ በመሆኑ ጥበቃ ከመሆኑም አንጻር ሁሌ ስራው ማታ ስለሆነ ማታ 2 ሰዓት ላይ ወደ ስራ ይሄዳል። ከዚያም ደግሞ ከነጋ በኋላ ጠዋት 12 ሰዓት ላይ ወደ ቤቱ ይመለስ ነበር። ደሞዙ ከምታስቡት በላይ እጅግ በጣም ትንሽ ነው። ኢቨን ይሄ ሰርቫይቫል ሞድ የሚባለው አለ አይደለ? እሱን ራሱ ሰርቫይቭ ለማድረግ የሚሆነው አይነት አይደለም። የሚኖረው አንድ በጣም ትንሽዬ ክፍል ውስጥ ላይክ አንድ ሰው እንኳን ለመስተኛት ማትበቃ ክፍል ውስጥ ነው የሚኖረው። ሲተኛ ደግሞ የሚተኛው የሆነ ስስ ምንጣፍ አንጥፎ ጀስት በቃ አለ አይደለ መንተኛት ስላለበት አይነት እንቅልፍ ነው የሚተኛው እንጂ በስነ ስርዓት የምር አርፎ የሚነቃበትን እንቅልፍ አይተኛም። ኢቨን የሚኖርበት አካባቢ ደግሞ እጅግ በጣም ሞቃት ስለነበረ ማቀዝቀዣ የግዴታ ያስፈልጋል። ሁሉም ቤት አለ። የእሱ ቤት ያለው ማቀዝቀዣ ግን ተሰብሯል። ኢቨን እሱን እንኳን አፎርድ ማድረግ አይችልም። ስለዚህ ቤዚክ የሆነውን ነገር እንኳን ለራሱ ማሟላት የማይችል ሰው ነው። ኢቨን ኢፍ የኤሌክትሪክ ፓወሩ ዋናው ከፓወር ሶርሱ የሚመጣው ፓወር ትንሽ ኃይሉ ከቀነሰ አምፖሉ መብራት አይችልም። ለምን? ያንን የቀነሰውን ኃይል መቀበል ስለማይችል ላይክ ሽሪንክ ያደርግበታል እንጂ አያበራለትም ነበረ። የሚለብሳቸው ልብሶች እጅግ በጣም ያረጁ ናቸው። የሚያደርጋቸው ጫማዎች እጅግ በጣም ያረጁ። ያኔ ከዛሬ 6-7 ዓመት በፊት ከእናቱ ቤት ሲወጣ እናቱ ገዝታለት የነበራቸው ልብሶችና የነበሩት ጫማዎችን ነበር የሚጠቀመው ማለት ነው። ከዚህ ሁሉ ላይ ከድህነቱ ከማጣቱ ምናምን በላይ ግን ዴቪድ የሚያሰቃየው በጣም ሌላ ነገር አለ። ይሄ ዲፕሬስድ መሆን አለ አይደለ? ሁሌ የሆነ አንድ ቦታ ስታክ አድርጎ እንደቀረ ፊል ያደርጋል። ላይክ ሁሌ ማታ ወደ ስራ ሲሄድ ጠዋት ወደ ቤት ሲገባ ሰው ላይክ ዓለም በሚተኛበት ሰዓት እሱ ሲሰራ፣ ዓለም ደግሞ በሚሰራበት ሰዓት እሱ ሲተኛ፣ እሱ ወደ ኋላ ይቀረ እና ደግሞ የሆነ ቦታ ላይ በጣም ስታክ አድርጎ የሆነ ወጥመድ ውስጥ እንዳለ የሆነ ትራፕ ውስጥ እንዳለ ፊል ያደርጋል ይሄ ሰው ማለት ነው። ሌላው ደግሞ የሚኖርበት ሰፈር ትንሽ ሻል ያሉ ሰዎች ያሉበት ሰፈር ነውና ልክ ጠዋት ወደ ቤቱ ሲመለስ ላይክ ቤተሰብ ምናምን ሆነው ጎረቤቶች ምናምን ቤተሰብ ላይክ አባት እናት ምናምን ልጆች ሆነው ቁርሳቸውን ሲበሉ በአማረ መልኩ ልጆች ትምህርት ቤት ለመሄድ ሲዘጋጁ አባት ደግሞ ላይክ ሸሚዙን ለብሶ ከረባቱን አድርጎ በስርዓት የቢሮ ስራ ያለው ሰው ወደ ቢሮ ለመሄድ ሲዘጋጅ እናትም ደግሞ ስራ ያላት ወደ ሱቆቿን ለመክፈት ስትዘጋጅ እነዚህን ሁሉ እያየ ነው የሚኖረው ማለት ነው። እና ይሄን ሁሉ ሲያይ ይሄ ሰውዬ ላይክ በቃ እኔ ህይወቴን መለወጥ አልችልም፣ ከዚህ በኋላ ሁሌ እንደዚህ ነው የምኖረው፣ ምንም አይነት ተስፋ የለኝም እያለ ነው የሚያስበው። ባይ ዘ ዌይ እንደዚህ ብሎ አልተቀመጠም ይሄ ሰውዬ። ላይክ ህይወቱን ለመለወጥ በጣም ሞክሯል። የተሻለ የቢሮ ስራዎች ላይ አፕላይ አድርጓል። አካውንቲንግ ይወዳል፣ ይሄ ሂሳብ ይወዳል እና እነዛ ስራዎች ላይ አፕላይ አድርጓል። ነገር ግን የሃይስኩል ዲግሪ ብቻ ስለሆነ ያለው ማለትም ሃይስኩል ብቻ ስለሆነ የጨረሰው በሃይስኩል ወረቀት ደግሞ ማንም ለዚህ ፖዚሽን እሱን የሚቀጥረው ሰው የለም። ስለዚህ ሊያገኝ አልቻለም ማለት ነው የተሻለም ስራ። አዳዲስ ስኪሎችን ራሱ ለመማር ያስባል። ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ይሄ የዘመናችን ስኪሎች አሉ አይደለ? እነሱን ራሱ ለመማር ያስባል። ነገር ግን አስቡ እስኪ ሌሊቱ ሙሉ ሲሰራ አድሮ ጠዋት ሲነሳ ከስራ ከመተኛት ውጪ ምንም የሚታየው ነገር የለም። እንኳን ስኪል መማር ይቅርና እንቅልፍ ብቻ ነው። ለምግቡ ራሱ አንዳንዴ ጊዜ የለውም ምግብ ለመብላት ማለት ነው። ከዚህ ሁሉ በላይ ደግሞ ለዴቪድ ምን ነበር የሚከብደው? እናቱ ከሱ ከሚኖርበት አካባቢ ወጣ ያለ የሆነ የገጠር አካባቢ ውስጥ ነው የምትኖረው እና በየሳምንቱ ላይክ እንዲህ ያለፈች ትደውልለታለች እና ደውላለት ዴቪድ አንተ መች ነው ላይክ የምትለወጠው? እኔ አንተን ለውጥ ሳላይ እኮ ልሞት ነው፣ ትንሽ ጊዜ ነው የቀረኝ፣ አንተ ተሻሽለ የተሻለ ህይወት ስትኖር ሳላይ ልሞት ነው ትሏለች። እና ዴቪድ ይሄ በጣም ሳይኮሎጂካሊ ዳሜጅ ያደርገው ነበርና ሁሉ ጊዜ ላይክ በደስታ ድምፅ አውቆ እየሞከርኩ ነው እየሰራው ነው ምናምን ነው የሚላት እንጂ ያለበትን ሲቹዌሽን በግልጽና በእውነት አውጥቶ በፍጹም ሊነግራት አይችልም። ባይ ዘ ዌይ ዴቪድ እጅግ በጣም ሃርድ ወርከር ከሚባሉት ሰዎች የሚመደብ ሰው ነው። ነገር ግን ሃርድ ወርክ ደግሞ ብቻውን ምንም አይነት ነገር ሊፈይድለት አልቻለም። ኢቭን በየሌሊቱ በየማታው ከ10 ኪሎ ሜትር በላይ ነው በእግሩ የሚጓዘው
ወደ ስራ ቦታው ለመሄድ ምክንያቱም ትራንስፖርት አፎርድ ማድረግ ስለማይችል ማለት ነው። የሚሰጠውን ግዴታ በስነ ስርዓት ይወጣል። በጣም ንቁ ነው። ላይክ ቦዲጋርድ ነው ጥበቃ አይደለ። ስለዚህ አይተኛም። ሌሊቱን ሙሉ የተባለውን ነገር ጠብቆ በንቃት ነው የሚሰራው። ሃርድ ወርከር ነው በጣም። ነገር ግን ያ ሃርድ ወርከር መሆኑ ምንም አይነት አይደለም የአልፎ ተርፎ የእናቱን ህይወት ወደ መለወጥ ለሚፈልግ ሰው ይቀርና የራሱን ህይወት ራሱ ለመለወጥ እየቻለለት አይደለም። በዚህ ሁሉ ውስጥ ግን ዴቪድ አንድ ሁሌ ጭንቅላት ውስጥ የሚመጣለት ሀሳብ አለ። የሆነ መንገድማ አለ። ላይክ በቃ የሆነ ዌይ አለ። ለምን ሰምበዲ የሆነ ዌይ ተከትሎ ሰክሰስፉል ሆኗል። ሁሉም ሰው እሱ በሚኖርበት ወጥመድ ውስጥ አይደለም እየኖረ ያለው። ስለዚህ ሰምበዲ የተከተለው መንገድ አለና ያ መንገድ ምንድነው የሚለውን ሁሉ ጊዜ ፊገር አውት ማድረግ ይፈልጋል። ነገር ግን መንገዱ ምንድነው የሚለውን በፍጹም ሊመጣለት አልቻለም። በዚህ ሁሉ ነገር ውስጥ አንድ ህዳር ወር ላይ ስልኩ ጧት ልክ ወደ ቤት ሲመለስ ስራ ሰርቶ ስልኩ ይጠራል እና የደወለችለት እህቱ ነበረችና ሲያነሳላት ዴቪድ አሁን መድረስ አለብህ፣ እናታችን ወድቃለች፣ ፌንት ወድቃለችና ታማ ሆስፒታል ገብታለች፣ ስለዚህ አሁኑኑ መምጣት አለብህ ትሏለች። እሱም በጣም በድንጋጤ ምናምን ልቡ ይቆማል። ደን ወዲያው ተነስቶ ይሄዳል። የ3 ሰዓት መንገድ ነው ከሰፈራቸው ከሱ ቤት ከሱ ሰፈር የእናቱ ያለችበት አካባቢ ለመሄድ ማለት ነው፣ ራቅ ያለ ቦታ ስለሆነ የ3 ሰዓት መንገድ ነው። አውቶቡስ ተሳፍሮ ሲሄድ ላይክ ሊደርስለት አልቻለም። በሰውዬ በጣም መድረስ ከመፈለጉ የተነሳ ማለት ነው። ልክ ወደ መንደሩ ደረሰና ወደ እሷ ወደተኛችበት ክሊኒክ ገባ። ላይክ እናቱን ሳያት በጣም ተዳክማለች፣ በጣም ዊክ ነች። ላይክ ኮንሽስ ነች፣ ማውራት ትችላለች ምናምን፣ ግን እጅግ በጣም ተዳክማለች እና ዶክተሩ ፌንት የነቀለችው ላይክ ስትረስድ ስለሆነች ነው፣ የተመጣጠነ ምግብ ካለማግኘት ነው፣ ላይክ በጣም ከመጨነቅ ብዙ ነገር ከማሰብ ነው እና ደግሞ የተሻሉ ይሄ ሰፕሊመንቶች መድኃኒቶች መውሰድ አለባት እንጂ ምንም የተለየ ነገር የለውም ይለዋል። እሱ ግን እነዚህን ሁሉ ነገሮች አፎርድ ማድረግ አይችልም። የተመጣጠነ ምግብን አፎርድ ማድረግ አይችልም። እነዚህን ሰፕሊመንቶች በጣም ውድ ናቸው። እነዚህ መድኃኒቶች፣ ቫይታሚኖች እነሱን አፎርድ ማድረግ አይችልም። ኢቨን ስትረስድ የምትሆነው ኢቨን አንድም ትልቁ በሱ ምክንያት ነው። ያንን ራሱ ማስቀረት እየቻለ አይደለም ይሄ ልጅ ማለት። ከዚያም በዚህ ጊዜ እናቱ እጁን ያዘችውና ዴቪድ እባክህ ላይክ እኔ ህይወቴን አባክኘዋለሁ ኦልሬዲ። እኔ ህይወቴን እንዳባከንኩት አንተ ህይወትህን ማባከን የለብህም። ፕሊስ የሆነ መንገድ ፈልግ። ላይክ አንተ ህይወትህን መለወጥ አለብህ። ከቤተሰባችን አትሊስት አንተ ነህ ያለኸው ለመስራት የምትሞክረው ሃርድ ወርከሩ። እኔ ላይክ እናቱ በግብርና በእርሻ ላይ ነው ተሰማርታ የነበረው። ሰክሰስፉል ገበሬ ግን አልነበረችም። ጀስት አለ አይደል ፎር ይሄ ሰርቫይቫል ነው በቃ። እነሱ ቤት ሁሉም በሰርቫይቫል እያለ ነው የሚሄደውና እባክህ ላይክ እያለችው በጣም ጠየቀችው የዛን ሰዓት ማለት ነውና እስክትተኛ ይጠብቃታል። እሱም ላይክ ምንም የሚመልስላት መልስ የለም። ያለበትን ሁኔታ ኦልሬዲ ያውቀዋል። በጣም ጭንቀት ውስጥ ስለሆነ እሱም ያለው በቃ እስክትተኛ ዝም ብሎ ጠበቃት፣ እያሻሻት እየደባበሳት አይዞሽ እናቴ ምናምን እያለ ማለት። ከዚያም በዚህ ጊዜ እናቱ ከተኛሽ በኋላ እጆቿን ተመለከተ እንዳጋጣሚና እጆቿን ሲመለከት ላይክ እንደነገርኳችሁ እርሻ ላይ ስለሆነ የምትሰራው እጆቿ በጣም የሻከሩ ናቸው፣ በጣም የተሰባበሩ ናቸው። ላይክ ይሄ ሃርድ ወርከር ሰው እጅ አለ አይደለ? ልክ እንደዛ ናቸውና ምን አይነት ፊሊንግ ተሰማው? ደሴም እናቱ ይህንን ፓዝ የመጣችው ህይወቷን ሙሉ የመጣችው በጣም በልፋት በጣም ለፍታ ምናምን ነው ልጆቿን ያሳደገችው። እሱም ደግሞ አሁን ቀጥሎ እየለፋ ነውና ምን ፊል ያደርጋል በዚህን ሰዓት? የሆነ በሱ አቅም ማጣት ምክንያት በቃ የሆነ ሉዝ ያደረገው እድሜዎች እንዳሉ የሆነ በቃ ማግኘት ፊገር አውት ማድረግ ሲኖርበት የሱ ኩዮች ላይክ የተሻለ ቦታ ሆኖ እሱ ግን ያልሆነው በራሱ አቅም ማጣት ላይክ ሁኔታዎቹ ሳይሆኑ እሱ ስላልቻለ እንደሆነ ፊል ያደርጋልና በዚህን ሰዓት ይሄ በጣም ከምታስቡ በላይ ለሱ የሳይኮሎጂካል ዳሜጅ ነው የሚሰጠው ማለት ነው። ከዚያም ላይክ በቃ መሄድ ስላለበት ይወጣል። በጣም አልነጋም፣ ገና የነጋ ነው። ላይክ እሱ ወደ ስራ ሳይሆን ላይክ ወደ ቤቱ ሊሄድ እየወጣ ነው እና በዛም ሰዓት ማንም አልነበረም። ጥቂት ሰዎች እርሻ ያላቸው ምናምን ያገጠር ስለሆነ እየወጡ ወደ እርሻቸው ይሄዳሉ እንጂ ሰዓቱ በጣም ገና ነው። ደን እየሄደ ሳለ አውቶቡስ ተሳፈረና እየሄደ ሳለ በ50ዎቹ እድሜ ውስጥ የሚገኝ ተለቅ ያለ ሰውዬ ጥሩ አለባበስ የለበሰ ጥሩ ሽታ የሚሸት ላይክ የሚያነብ መጽሐፍ እያነበበ እዛው አውቶቡስ ውስጥ ያገኘዋልና ሰውየው ሲታይ ላይክ ይሄ ፒስፉል የሆነ ሰው አለ አይደል? ስታዩት ላይክ በቃ ሰላም የሆነ ሰው የሆነ ኤነርጂው ይሄ ፖዚቲቭ የሆነ ኤነርጂው ለእናንተ ይጋባል አይነት ነገር እና ያንን ሰው ያየዋል ማለት ነው። እናም በዚህ ጊዜ ቶማስ በደንብ አስተውሎ ሲያየው ለካ ሰውየው በጣም ታዋቂ ሰው ነው እና
በእነሱ ከተማ ውስጥ እጅግ በጣም ብዙ ሱቆች እጅግ በጣም የማከፋፈያ ሱቆች ያለው በጣም ታዋቂ ነጋዴ ሚስተር ቶማስ የሚባል እጅግ በጣም ታዋቂ ነጋዴ ነውና በጣም ይገረማል። እንዴት አሁን በዚህ ሰዓት ምን ሊሰራ ነው? ይሄ ሰውዬ ሰክሰስፉል ነው። ላይክ በዚህ ሰዓት ምን ሊሰራ ነው እየወጣ ያለው? ኦልሬዲ መስመር ላይን ውስጥ የገባ ቢዝነስ ያለው ሰው ነው። እሱ ቢተኛም ባይተኛም ይቀጥላል። ይሄ ሌጋሲ የምንለው ነገር አለ አይደለ? እሱ ቢኖርም ባይኖርም በቃ ስራው ይሰራል፣ ገንዘብ ለሱ ይገባል ማለት ነውና ዳት ካይንድ ኦፍ ቢዝነስ ረን የሚያደርግ ሰው ነውና ቶማስ በጣም ግራ ገባውና በጣም ድፍረቱን ማሰባሰብ ጀመረ ለመጠየቅና በመጨረሻም የሆነ ድፍረቱን አገኘ፣ ከሪጁን አገኘ ለመጠየቅና ይቅርታ ሚስተር ቶማስ ለምንድን ነው ላይክ በዚህ ሰዓት በዚህ በጠዋት ሰዓት በዚህ አውቶቡስ ውስጥ እየተጓዝክ ያለው ብሎ ይጠይቋል። እና ሚስተር ቶማስ በዚህ ጊዜ ፈገግ አለና በዚህ ሰዓት የምመጣበት ምክንያት እኔ ከእንቅልፍ የምነሳው 10 ሰዓት ተኩል ነው ሌሊት እና ይህንን ጊዜ ዓለም በሚተኛበት ሰዓት ምንም ዲስትራክሽን በሌለበት ሰዓት እኔ ለማንበብ ለማሰብ አዳዲስ ነገሮችን ኤክስፕሎር ለማድረግ ለማወቅ እጠቀምበታለሁ። እናም ኤርሊ ለመሄድ ነው ወደ ስራ ቦታዬ ኤርሊ ለመሄድ ነው ይህንን አውቶቡስ የተጠቀምኩ ያለውት ይለዋል ማለት ነው። እናም ቶማስም ግራ ገባውና እንዴ እንቅልፍ የለህም እንዴ አትተኛም? ላይክ 10 ተኩል እንዴት ትነሳለህ አለው። ኖ እኔ ማታ 3 ሰዓት ላይ ነው የምተኛው። ስለዚህ ማታ 3 ሰዓት ስለምተኛ በጣም በቂ እንቅልፍ ነው የማገኘው። ስለዚህ ምንም የሚጎዳኝ ነገር የለውም። ኦልሞስት በጣም ከኔ ህይወት ጋር የኔ ላይፍ ስታይል የሆነ ነገር ስለሆነ የሰክሰስፉል የመሆን ሚስጥሬም ይሄ ነው ብሎ ይነግረዋል። እና ሚስተር ቶማስ በዚህ ጊዜ ዴቪድን ይመለከተውና ላይክ ፊቶቹ በጣም የደከሙ ናቸው። እጁ በጣም በቃ የሰራ እጅ እንደሆነ ያስታውቃል። በጣም የሻከረ ምናምን እጅና ሌሊት ነው የምትሰራው ብሎ ይጠይቋል። አዎ እኔ የደህንነት ጥበቃ ላይ ነው የምሰራው እና ሌሊት ነው ስራዬ። ስለዚህ አንተ ሌሊት ነው የምትሰራው ጠዋት ነው የምተኛው ማለት ነው ይለዋል። አዎ ጠዋት ነው የምተኛው፣ ሰው በሚተኛበት ሰዓት እሰራለሁ፣ ሰው በሚሰራበት ሰዓት ደግሞ እተኛለሁ ይለዋል ማለት ነው። እናም በዚህን ጊዜ ሚስተር ቶማስ ምን ያስተውላል? ዴቪድ በጣም ትራፕ ውስጥ እንዳለ፣ በጣም ወጥመድ ውስጥ እንዳለ፣ በጣም የሆነ ቻሌንጅ እያደረገ ያለው ነገር እንዳለ ያስተውልና ፊቱን ላይክ ወደ እሱ ዘንበል ሊያደርግና ምን ይለዋል? አንድ ከ30 ዓመት በፊት የኔን ህይወት የቀየረውን ሚስጥር ልንገርህ። ከጠዋት 11 ሰዓት ማለት ሌሊት 11 ሰዓት እስከ ጠዋት 1 ሰዓት ድረስ ያሉት ሰዓታት ማጂካል የሆኑ ሰዓታት ናቸው። ላይክ አስማታዊ ሰዓት ነው የምንላቸው ይለዋል። በዛን ሰዓት ሌሎች እያለሙ ባሉበት ሰዓት ነው አንተ የምትፈልገውን ህይወት ወደፊት ሊኖርህ የሚገባውን ለእኔ ይሄ ዲዘርቭ አድርጓለሁ ይገባኛል የምትለውን ህይወትን መገንባት የምትችልበት ሰዓት ያ ሰዓት ነው ብሎ ይነግረዋል። ከዛም በዚህ ጊዜ ቶማስ ላይክ ግራ ይገባል። የሆነ ተስፋም የማግኘት ስሜት ይሰማዋል፣ ግራም ይገባልና ምን እንዴት ነው እኔ የማደርገው ብሎ ያስባል። ለራሱ ለሱ አይነግረውም፣ ግን እሱ የሚሰራው ላይክ እንደምታውቁት ሌሊት ነው። ስለዚህ እንዴት ነው እኔ ታዲያ ይሄንን ማደርገው? ነገሩ እውነት ይመስላል አይነት ነገር አለ አይደል? እንደዛ ብሎ ላይክ ፊል ያደርጋል፣ ያስባል። እና በዚህን ጊዜ ሚስተር ቶማስ ይሄንን ነገር ተረዳና ላይክ አንተ የራስን ፊገር አውት ማድረግ አለብህ። ስራ እንደዚህ ከሆነ ስራን ብትቀይር መልካም ነው የምትችል ከሆነ፣ ነገር ግን ካልሆነ የራስን ፊገር አውት አድርግ ብሎ ላይክ መተኛት በዚህ ሰዓት እንደዚህ ብትሰራ 5 ሰዓት ለቀኑ 5 ሰዓት ብትተኛ ይበቃል ምናምን አይነት ነገር ብሎ ይነግረዋል ማለት ነው። እናም እንደዚህ ካለው በኋላ ሚስተር ቶማስ ካርድ ያወጣና ስልክ ቁጥሩን እዛ ላይ ጽፎ ይሰጠዋል። እና ህይወትን መለወጥ ላይ ሲሪየስ ከሆንክ በጣም እርግጠኛ ከሆንክ አስብበትና እጅግ በጣም ዲሲፕሊን ስለሚፈልግ እጅግ በጣም ስትሪክት የሆነ ፕላን ስለምትከተል አስብበት፣ በደንብ በራስህ አስብበትና ስትወስን ብቻ ለእኔ ደውልልኝ፣ በነዛ የጠዋት ሰዓታት ምን ማድረግ እንዳለብህ እነግርሃለሁ ይለዋል። ከዛም በዚህ ሰዓት ቶማስ ደረሰ የሚወርድበት ቦታና እዛው ዲሳይድ አደረገ። ከነገ ጀምሮ ይህንን ነገር አድርጓለሁ ምናምን ብሎ ለራሱ ማለት ነው። ከዚያም ዴቪድ በህይወት ውስጥ አድርጎ የማያውቀውን ነገር ለመጀመሪያ ጊዜ ያደርጋል። ምንድነው ይሄ ነገር? ጠዋት 11 ሰዓት ላይ ነቃ። ማለትም ሌሊት 11 ሰዓት ላይ ሌሊት 11 ሰዓት ላይ ይነቃል። እና በዚህ ሰዓት ላይክ ዴቪድ ላይክ የጠዋት ብርሃን ነክቶ አያውቅም። በጠዋት ብርሃን እንዲህ ላይክ ነክቶ ስላችሁ ከእንቅልፉ ነክቶ አያውቅም፣ እንዲህ ያየዋል እንጂ በጠዋት ብርሃን ነክቶ አያውቅም። እና በዛን ሰዓት ይነቃል ማለት ነው የዛን ቀን። ከዚያም በዛው ሳምንት ውስጥ ባለ አንድ ቀን ውስጥ ከሚስተር ቶማስ ጋር ካፌ ውስጥ እንዳጋጣሚ ይገናኛሉና ሚስተር ቶማስ ኖቲስ ያደርገውና ላይክ ይሄ በፖዚቲቪቲ ያየዋል፣ ቀና ብሎ ያየዋል እና አይ ቲንክ የወሰነ ይመስላል አይነት ፊሊንግ ይፈጠራል ሚስተር ቶማስ ጋር ማለት ነው። ከዛ በቃ ወስኗል። ስለዚህ እንትን ልበለው ላይክ ምን ማድረግ እንዳለበት ነግረዋለሁ ይልና ወረቀት ያወጣና ወረቀት አውጥቶ ላይክ ስዕል ይስላልና አሁን ይሄ ላይክ ያንተ ህይወት
እንደ ቤት እንደሆነ አስበው ይለዋል። እናም ይሄ የሳለው ቤት በጣም ጨለማ ነው፣ በጣም ቀዝቃዛ ነው፣ ፕላስ ደግሞ እየፈረሰ ያለ ቤት ነው የሳሉት ማለት ነው ሚስተር ቶማስ። ከዛ ይሄ ቤት እየፈረሰ ነው፣ በቃ ምንም ቤዝ የለውም ሲጀምር፣ ከየት እንደተሰራ ከየት እንደመጣ መቼ እንደተሰራ አይታወቅም። ሶ ቤዝ ያስፈልገዋል። ቤዝ ከሌለው ይፈርሳል ነው ኮንሰፕቱ ማለት ነው ሊያስረዳ የፈለገው። እና በእነዚህ ጠዋት ሰዓታት ከ11 ሰዓት እስከ ጠዋት 1 ሰዓት ያሉትን ሰዓታት የምታደርገው ቤዝ ነው፣ ለህይወት ቤዝ የሚሆንህን ነገር ነው ቢውልድ የምታደርግበት ይለዋል። እና ይህ ሰዓት በጣም እንደቀላል እንዳታዩት እናንተም። ላይክ በመጀመሪያ ዴቪድ እንደቀላል ነበር ያየው። ላይክ ኤክስትራ 2 ሰዓት ነው የሚጨምረው ቀኑ ላይ ማለት ነው። በፊት ያው ተኝታችሁ የምታሳልፉትን ሰዓት ነው አሁን ላይ ቢልድ ለማድረግ የምትጠቀሙት። ስለዚህ ኤክስትራ 2 ሰዓት ነው ፐር ዴይ የምታገኙት ማለት ነው። እናም ይህ ሰዓት በሳምንት 14 ሰዓት አካባቢ ይመጣል፣ በአንድ ሳምንት ውስጥ ማለት ነው። በወር ደግሞ ወደ 60 ሰዓታት አካባቢ ይመጣል። በአመት ደግሞ ስናሰላው ይህንን ወደ 730 ሰዓታት አካባቢ ይመጣል። እናም ይህ 730 ሰዓታት ኦልሞስት ከ90 ቀናት ጋር ኢኩቫለንት ነው ማለት ነው። ይሄ 90 ቀናት ማለት 3 ወር። ስለዚህ አመታችሁ ላይ ኤክስትራ 3 ወር ነው የምትጨምሩት ማለት ነው። ይህን ካልኩሌሽን ሚስተር ቶማስ ነው ለዴቪድ የሚያስረዳው ማለት ነውና ኤክስትራ 3 ወር ነው ቢውልድ ለማድረግ የህይወትን ቤዝ ለመስራት የምትጠቀምበት ይለዋል። ከዚያም በዚህ ጊዜ ዴቪድ ኦኬ እሺ አስረዳኝ፣ አሁን 2 ሰዓታት በቀን አገኛለሁ፣ በአመት ደግሞ 3 ወር አካባቢ ኤክስትራ ነው አገኛለሁ። ስለዚህ በእነዚህ ሰዓታት ምንድነው ምሰራው? ላይክ ምንድነው ቢውልድ የማደርገው ነገር ምን ቤዝ ነው ምሰራው ለህይወቴ ይለዋል። ከዚያም ሚስተር ቶማስ ነገረው። በዚህ ሰዓት በመጀመሪያ ከ11 ሰዓት እስከ 12 ሰዓት ያለውን የመጀመሪያ ሰዓት ክህሎቶችን ለማዳበር መጠቀም አለብህ። ማለትም ስኪሎችን ለማዳበር የገንዘብ ሁኔታህን ሊቀይር የሚችል ስኪል ማለት ነው። አሁን ያለበት ፋይናንሻል ስታተስ አለ፣ ያንን ቼንጅ ሊያደርግለት የሚችል ክህሎቶችን መማር አለበት። በፍጹም ስኮር ማድረግ አይቻልም። በፍጹም ቴሌቪዥን መመልከት ወይ ደግሞ በአጠቃላይ ዲስትራክት ሊያደርግ የሚችል ነገር ማድረግ አይቻልም በእነዚህ ሰዓታት። ነገር ግን ክህሎቶችን ስኪሎችን የሚያዳብር ነገር ነው የምታደርግበት። ለምሳሌ ቋንቋ መማር ሊሆን ይችላል። አሁን ላይ ብዙ ፍሪ ኦንላይን ኮርሶች አሉ፣ እነዛን መርጦ መውሰድ። ዩቲዩብ ላይ ሁሉም ነገር አለ። አሁን ዩቲዩብ ላይ የሆነ ኮርስ አሪፍ ኮርስ ሰሌክት አድርጎ ያንን መውሰድ ሊሆን ይችላል። ሶ ይህንን በመጀመሪያው ሰዓት ውስጥ ታደርጋለህ አለው። ከዚያም በቀጣዮቹ ከ12 ሰዓት እስከ 1 ሰዓት ባለው ደግሞ የቀረው 1 ሰዓት ደግሞ ማድረግ ያለበት በመጀመሪያ በ30 ደቂቃ ውስጥ ማድረግ ያለበት አካሉን ማንቀሳቀስ ነው። ግዴታ ጂም መሄድ ላይጠበቅባችሁ ይችላል እናንተም። ሶ አካላችሁን ማንቀሳቀስ። ለምን? አካላችን ኤነርጂ ነው ስላችሁ ላይክ በቀን ውስጥ ማድረግ ያለባችሁን ነገር የምታደርጉት አካላችሁ ስላለ ነው። እጃችሁ ስላለ፣ አይናችሁ ስላለ፣ ማሰቢያችሁ አእምሯችሁ ስላለ። ሶ ይሄ አካል መንቀሳቀስ አለበት፣ መስራት አለበት፣ ሪፍሬሽድ መሆን አለበት። በደንብ እንዲያስብ መታነጽ ነው የሚባለው። ላይክ በደንብ ፍሬሽ ማይንድ መሆን አለበት። ሶ ያ እንዲሆን ወክ ሊሆን ይችላል፣ ሲምፕል ወክ ማድረግ ሊሆን ይችላል። ላይክ ስቴፕ የሆነ ይዛችሁ በስልካችሁም ሊሆን ይችላል። ስቴፕ ይዛችሁ የሆነ ያህል ስቴፕ ወክ ማድረግ፣ ሲምፕል ረኒንግ ሊሆን ይችላል። የሆነ 500 ሜትር ረኒንግ ሊሆን ይችላል። 1 ኪሎ ሜትር መሮጥ ሊሆን ይችላል። 1 ኪሎ ሜትር መሮጥ በጣም ሲምፕል፣ በቃ ሰፈራችሁ ውስጥ ዞራችሁ ወጣችሁ ላይክ ሰፈራችሁ እንደዚህ ዞራችሁት መምጣት ሲምፕል ነገር ስለሆነ ማለት ነው። ስለዚህ በእነዛ 30 ደቂቃ ውስጥ ይህንን ማድረግ። ከዛ በቀጣዩ 30 ደቂቃ ውስጥ ደግሞ ለመንፈሳችሁ የሚሆነውን ነገር ማድረግ። ይህም ላይክ መጸለይ፣ መጽሐፍ ቅዱስን ማንበብ፣ ምናልባት ሙስሊሞችም ካላችሁ ደግሞ ቁርአን ማድረግ። አይ ዶንት ኖ ባህሉን ስለማላውቅ ብቻ ሃይማኖታችሁ ሪኳየር የሚያደርገውን ነገር በዛ ሰዓት ውስጥ ማድረግ በ30 ደቂቃ ውስጥ ማለት ነው። ሶ ያንን እናንተ በምትፈልጉት ፕሪፈረንስ አጀስት ማድረግ ትችላላችሁ። በዚህ ሰዓት ሚስተር ቶማስም ለዴቪድ ሲነግረው እንደዚህ ነው ያለው፣ አንተ በምትፈልገው መልኩ ሰዓቶችን አጀስት ማድረግ ትችላለህ፣ ግን ሜክ ሹር ዳት ሶስቱም ነገሮች ፕሮፐርሊ መደረጋቸውን ማለት ነው። ለምን ላይክ ፉሊ ነው። አሁን ለምሳሌ የሆነ ሰው የፋይናንሻል ስታተሱ ብቻ ስለተቀየረ ህይወቱ ተቀይሯል ማለት አንችልም። ተረዳችሁኝ አይደለ? ላይክ ፋይናንሻል ስታተሳችሁ ብቻ መቀየሩ የህይወታችሁን መቀየር ዲተርሚን ሊያደርጉ አይችልም። አይምሯችሁ ምን ያክል አንድን ነገር ለመቀበል ፋስት ነው፣ ምን ያክል አዲስን ነገር ለማድረግ ዝግጁ ነው የሚለውም ነገር ፕላስ ጤንነታችሁ፣ ከሰው ጋር ያላችሁ ኢንተራክሽን፣ ኢቨን ሶሻል ላይፍ፣ እነዚህ ሁሉ ተደማምሮ ነው የአንድ ሰው ህይወቱ እየተቀየረ ነው የሚለውን ዲተርሚን የሚያደርገው ማለት ነው። ስለዚህ አካላችሁም ጭምር ያው ጤናችሁ ስላልኩኝ ማለት ነው። ስለዚህ ለፋይናንሻል ስታተሱ ስኪሎችን መውሰድ፣ ስኪሎችን መማር፣ ከዛ በኋላ
አካላችን ለሄልዛችን ለሰውነታችን ኤነርጂያችን ስለሆነ ይሄ ሰውነት የምንንቀሳቀስበት ነገሮችን የምናደርግበት ዊል ፓወራችን ስለሆነ ይሄንን ሰውነት ማንቀሳቀስ ወክ ማድረግ ፑሽ አፕ መስራት ሊሆን ይችላል ለወንዶች ሴቶች ሲምፕል ረኒንግ ማድረግ በዚህ ሰዓት ውስጥ ከዚያም በቀጣዩ ደግሞ ሃይማኖታችሁን ሪኳየር የሚያደርገውን ሃይማኖታችሁ አርጉ ሚላችሁን መጽሐፍ ቅዱስ ማንበብ መዝሙረ ዳዊት ሊሆን ይችላል የምታነቡት እሱም በራሳችሁ ፕሪፈረንስ ፊገር አውት አድርጋችሁ ማድረግ ማለት ነው ሶ በዚህ ጊዜ ውስጥ ግን አንድ ህጎች አሉ ምንም ድርድር የሌለባቸው ህጎች ማለት ነው ሶ ምንም አይነት ነገር ቢፈጠር ጠዋት 11 ሰዓት መነሳት የግድ ነው ለምንድነው የግድ የሚሆነው ላይክ ዊኬንድም ቢሆን ባይ ዘ ዌይ ማለት ነው ቅዳሜና እሁድ ነው ዛሬ ችግር የለውም አይሰራ ግዴታ አንድ ቀን መዘለላችሁ ማለት ሰውነታችሁ ይመለሳል ወደ በፊቱ እንትን ማለት ነው ስለዚህ አንድም ቀን መዝለል አይቻልም ይሄ ድርድር የሌለው ዊኬንድም ይሁን የበዓል ቀንም ይሁን whatever the day is ግዴታ ጠዋት 11 ሰዓት መነሳት ምንም ሄስቴሽን የለውም ሌላኛው ህግ ደግሞ ብዙዎቻችሁ ማታስተውሉትና ማታስቡት ማታ 3 ሰዓት መተኛት እንቅልፍ ላይ ቺት እያደረጋችሁ ሰክሰስፉል ሆኖ አትችሉም አብዛኞቻችሁ ለመነሳት አላርም አላችሁ ለመተኛት ግን አላርም የላችሁ አሁን ላይ እግዚአብሔር ይመስገን ስልኮቻችን ላይ ስልኮቻችን ዘመነዋል ሶ ስሊፕ ስኬጁል ማስተካከል ትችላላችሁ መተኛ ሰዓታችሁን መሙላት ትችላላችሁ መነሳታችሁን መሙላት ትችላላችሁ ዲፎልት ይሆናል በየቀኑ እሱ እንዲጣ ማለት ትችላላችሁ ማታ ቁጭ ብላችሁ 10 መሙላትም አይጠበቅባችሁ ሶ አንዴ ዲፎልቱን ካስተካከላችሁት በኋላ ማታ 3 ሰዓት አላርም ይሰጣችኋል ፕሮቴክት ዩር ስሊፕ አሁን የኔ ስልክ ላይ ፕሮቴክት ዩር ስሊፕ ምናምን ብሎ ልክ 3 ሰዓት ሲሆን አላርም ይሰጠኛል እንድተኛው ማለት ነው ሶ በዛ ሰዓት ቀጥታ እንቅልፍ ነው ስክሮል አደርጋለሁ ቻት አደርጋለሁ ምናምን በጣም ይጎዳችኋል ኔክስት ዴያችሁን አፌክት የሚያደርጉ በነገራችሁ ላይ ቀናችሁን ለማሸነፍ ከፈለጋችሁ ላይክ የዛሬውን ቀን ለማሸነፍ ከፈለጋችሁ ዛሬ አይደለም ስራችሁ የምትጀምሩት the day before night ነው ማታ ላይ የምትጀምሩት ከቀኑ በፊት ያለው ማታ ማለት ነው እንቅልፋችሁ በጣም አሪፍ መሆን አለበት ንጽህናችሁን በደንብ መጠበቅ አለባችሁ አይምሯችሁ በጣም ንጹህ መሆን መቻል አለበት አሁን ለምሳሌ አብዛኞቻችሁ አሁን ያላችሁበትን ስሜት ልንገራችሁ ጠዋት ስትነሱ ደክሞኝ ተነሳው ብላችሁ ታውቃላችሁ በእርግጠኝነት ይሄ ሁሉም ሰው ጋር ያለ ነገር ነው ደክሞኝ ተነሳው ማለት ምን ማለት ነው አይምሯችሁ ፕሮሰስ እያደረገ ነው ያደረው ማለት ነው ሶ ማታ ስክሮል ስታደርጉ ኤንድለስ ስክሮሊንግ ባይ ዘ ወይ ምንድነው ጉዳቱ መሰላችሁ ኢንፎርሜሽን ነው አድ የምታደርጉት ወደ ጭንቅላታችሁ አዳዲስ ኢንፎርሜሽን ልክ ስክሮል ስታደርጉ እንትና ቦምብ ጣለች ስክሮል ስታደርጉ እንትና መኪና ገዛ ስክሮል ስታደርጉ እንትና ቤት ሸጠ ያ ምንም የማይመለከታችሁ ህይወት ምንም የማያገባችሁ ነገር ኢንፎርሜሽን ይጠቀጠቃል ጭንቅላታችሁ ማለት ነው በዚህ ጊዜ ኤንድለስ ስክሮሊንግ ምን ያደርግባችኋል ኢንፎርሜሽን ሎድ ያደርግባችኋል ሶ ያንን ጭንቅላታችሁ ፕሮሰስ አለማድረግ አይችልም ፕሮሰስ ያደርጓል እናንተ ብትተኙም ጭንቅላታችሁ ፕሮሰስ ያደርገው ነው ያደርገው ፕሮሰስ ያደርገው ያድርና ጠዋት ስትነሱ መነሳት ይከብዳችኋል በቃ ኢቨን ስክሮሉን ለማድረግ ራሱ አንዳንዴ ይከብዳችኋል ራሱን ስራ ለማድረግ ራሱ ማለት ነው አይደለም ነክቶ ላይክ ነገሮችን ስራዎችን ፎከስ የሚጠይቁ ስራዎችን ለመስራት ነው ስለዚህ ቀናችሁን ላይክ ዊን ማድረግ ከፈለጋችሁ መስራት ያለባችሁ ማታችሁ ላይ ሶ ሚስተር ቶማስም ለዴቪድ ያስቀመጠለት ህግ ይሄ ነው በምንም ተአምር 3 ሰዓት ላይ ከመተኛት ሄሲቴሽን የለውም ቻት ማድረግ አይቻልም ኤንድለስ ስክሮሊንግ አይቻልም የምትፈልጉ ከሆነ ማታ 1 ሰዓት ላይ ምናምን ተጣጣችሁ መጨረስ ካላስ ሶ ታዲያ በዚህ ጊዜ ውስጥ የመጀመሪያው 1 ሳምንት ላይክ ኢት ፊልስ በቃ ናይትሜር ላይክ በጣም ሲኦል ነው የሚሆንባችሁ ጠዋት 11 ሰዓት ላይ መነሳት እጅግ በጣም ከባድ ነው የሚሆነው የመጀመሪያው 1 ሳምንት 7 ቀናት ከ21 ቀን በኋላ ትለምዱታላችሁ ከ21 ቀን በኋላ ትለምዱታላችሁ ማለት ሰውነታችን ብዙ ጊዜ አዳፕት ያደርጋል ብዙ ጊዜ 21 ቀን ሲባል ሰምታችሁ ታውቃላችሁ እናንተና ከ21 ቀን በኋላ ስትነሱ የሚደብር ስሜት አይደለም ሰውነታችሁ ፊልም ያደርገው የሬዲነስ ስሜት ነው የሚሰማችሁ የሬዲነስ ስሜት ማለት የሆነ ታክል ማድረግ ያለበት የሆነ በቃ ሄዳችሁ ፎከስ አድርጋችሁ ጠቅ አድርጋችሁ የምትሰሩት ስራ አለ ሶ ለዛ ስራ ፎከስድ መሆን እንዳለባችሁ አይምሯችሁ ሬዲ ነግራችኋል ማለት ነው ከ21 ቀን በኋላ ከ90 ቀን በኋላ ጨርሳችኋል ይሄ ትሬታችሁ ይሆናል ማለት ካራክተራችሁ ቢሄቪየራችሁ ይሆናል በቃ ጀስት እናንተ ማንነታችሁ ይሆናል ከ90 ቀን በኋላ ከዛ ሰዓት ውጪ አለመነሳት አትችሉም አንለስ ራሳችሁ በኢንቴንሽናሊ ካላበላሻችሁት ማለት ነው የለምዳችሁት ነገር ኢንቴንሽናሊ ካበላሻችሁት ነው ካላበላሻችሁት በስተቀር ግን ከ90 ቀናት በኋላ የእናንተ ማንነት ይሆናል ኦልሬዲ ጭንቅላታችሁ ያውቃል ማድረግ ያለበትን ብድግ ፒሲ ላይ ከሆነ ምሳሌ ፒሲ ክፍት ምናምን አይነት ነገር ማለት ነው ስለዚህ ያ ነው የሚገጥማችሁ ነገር ማለት ነው በእያንዳንዱ ፓዝ
ይሄንንም ሚስተር ቶማስ ያስረዳዋል ለዴቪድ የሚገጥመውን ፓዝ ማለት ሶ በዚህ ጊዜ አሁን ሚስተር ቶማስ በጣም ቢዚ ሰው ነው። በጣም ብዙ ስራዎች ቢዝነስማን ስለሆነ ብዙ ስራዎች ያሉበት ሰው ስለሆነ ምን ይለዋል ሶ 90 ቀናት ሰጣለሁ 3 ወር ሰጣለሁ። በዚህ 3 ወር ጊዜ ውስጥ ለኔ እንዳትደውልልኝ፣ በማንኛውም ሰዓት ለኔ መደወል አትችልም። ነገር ግን ልክ ከ90 ቀናት በኋላ ቢውልድ ያደረግከው ነገር ካለ የምርም የሆነ ነገር ቼንጅ አድርገህ ከሆነ ቀጥታ መተህ ደውልልኝ፣ ያኔ እናወራለን ይለዋል ማለት ነው። ሶ ዴቪድም በዚህ ጊዜ አንድ ነገር ፊል ያደርጋል። ቻሌንጁ ከምታስቡት በላይ እጅግ በጣም ከባድ ነው እና ይህንን ነገር ፊል ያደርጋል። በጣም በቃ ዛሬ ጉዴ ፈላ አይነት ነገር አለ አይደለ? ያንን ፊል ያደርጋል። ነገር ግን አት ዘ ሴም ፖይንት ደግሞ ሌላም ፊሊንግ ይሰማል። ምን በቃ ላይክ ሌላ አማራጭ የለውም ይሄ ሰውዬ። እናቱ እዚህ ጋር ትፈልጓለች፣ ቤተሰቡ ይፈልጓል፣ እሱ ለራሱ ያስፈልጓል። ሶ ሌላ አማራጭ ደግሞ የለውም እና ያንን ፊሊንግ ይረዳዋል ማለት ነው። ከዚያም በዚህ ጊዜ ኦልሬዲ ዴቪድ በቃ ወስኗል፣ ላይክ ማድረግ እንዳለበት ግዴታው ነው። ባይወስንም ግዴታው ስለሆነ ኦልሬዲ ለአይምሮ በቃ አሳምኖታል ማለት ነው። ከዛ በነጋታው ጠዋት 11 ሰዓት አላርሙን ሞልቶ ተነሳ። እጅግ በጣም ከምታስቡበት ላይ ነው የከበደው። እጅግ በጣም ከባድ ሆነበት። ነገር ግን እንደምንም ተነሳ፣ ስልኩን ከፈተ፣ ዩቲዩብ ላይ ቼክ አደረገ። ምንን ሰሌክት አደረገ? የኤክሴል ኮርስን ሰሌክት አደረገ። ሶ ያንን ሰሌክት ያደረገበት ምክንያት ለምንድን ነው? ሁሉም ድርጅት ላይክ ኤክሴል ማለት ያው ከሂሳብ ጋር ማን የተገናኙ ነገሮች ይመዘገቡበታል ምናምን። ሶ ሂሳብ ሁሉም ጋር አለ፣ ሁሉም ቢዝነስ ጋር አለ። ሶ ሁሉም ጋር ዲማንዲንግ እንደሆነ በማሰብ ያንን ስኪል ሰሌክት ያደርግና ዩቲዩብ ላይ ቁጭ ብሎ እሱን ተመለከተ። ልክ 1 ሰዓት ሆነ። ሰዓቱን ሲያየው ያኔም አላቆመም። ወጣ፣ ወክ አደረገ፣ ሲምፕል ወክ አደረገ። አየ ይሄ ጎረቤቶቹን ምናምን እያየ ወክ አደረገ። ለራሱ ጊዜ ያገኘ፣ ማሰቢያ ጊዜ፣ ቲንክ የሚያደርግበት ጊዜ። በዚህ ቀጠለ ማለት ነው። ነገር ግን ከምታስቡት በላይ ዴቪድ የመጀመሪያው ሳምንታት እጅግ በጣም ከባድ ሆነውበት ነበር። የመጀመሪያው ሳምንት የመጀመሪያው 15 ቀን ከምታስቡት በላይ እጅግ በጣም ያስቸግረው ነበርና 21 ቀን ሞላው። 21 ቀን ሲሞላው በ21ኛው ቀን ላይ ያልተለመደ ነገር ሀፕን አደረገ። ምንድነው? ዴቪድ አላርሙ ከመጥራቱ በፊት ከ2 ደቂቃ በፊት ነቃ። ሶ ያኔ ሰውነቱ ኦልሬዲ እንደለመደና ሲነሳ ምን ፊል ያደርጋል? በፊት ያለው ይሄ እንትን ስሜት የለም፣ የመጨናነቅ ስሜት ምናምን የለም። ቀጥታ ተነስቶ ስራውን ታክል ማድረግ እንዳለበት በቃ ሄዶ ወስዶ ፎከስ ማድረግ እንዳለበት አይነት ስሜት አለ ውስጡ። ኤነርጂ ሞልቶ ነው የነቃው ማለት ነው። ልክ በ21ኛው ቀን ነው ይሄ ሀፕን ያደረገው። ከዚያም በዚህ ጊዜ የኤክሴል ፉል ኮርስ ፕላስ የቤዚክ ማቴማቲካል ላይክ የቤዚክ ሂሳብ አያያዝ እነዚህን ኮርሶች አጠናቆ ፍሪ ኮርስ ወስዶ ሰርቲፊኬቱን ተቀበለ በእነዚህ 21 ቀናት ውስጥ ማለት ነው። ከዚያም በዚህ ሁሉ ላይክ ጆርኒ ውስጥ ዴቪድ እጅግ በጣም ፊል ያደርጋል፣ ኤነርጂን ፊል ያደርጋል። በጣም እየተለወጠ እንዳለ ኢቨን ጧት ወክ የሚያደርገው ጧት ሲምፕል ረን የሚያደርጋት ይሄ ሩጫ የሚያደርጋት ነገር ኦቨርዌት የሆነውን ክብደቱን ቀንሶለታል። ላይክ ጉድ ሉክ ሰጥቶታል። ፕላስ ኤነርጂ አለው ፊቱ ላይ ሻይን የሚያደርግ ይሄ ውስጡ ፒስፉል እንደሆነ የሚያስታውቅ ስሜት። ደን በሁለተኛው ወር መጨረሻ ደግሞ ከ4 ኮርሶች በላይ ላይክ ፉሊ ሰርቲፋይድ ሆኖ ሰርቲፊኬት ወስዷል። በጣም ሻርፕ የሆነ ማይንድ ኖሮታል። እሱ ራሱ አዲስ እየሆነበት ነው፣ ግራ እየገባው ነው። እና በዚህ ጊዜ ይሄንን ሩቲን ከጨረሰ በኋላ ማታ ደግሞ ወደ ስራው መሄዱን ደግሞ እንዳለ ነው፣ አላቆምም እሱንና ልክ በሁለተኛው ወር መጨረሻ በስራ ቦታ ያሉ ሰዎች ይህንን ኖት ሲያደርጉና ቶማስ ላይክ በጣም ፒስፉል ትመስላለህ፣ በጣም ጤናማ ትመስላለህ፣ ሰውነትህ አሪፍ ሆኗልና ምንድነው አዲስ የተፈጠረው ነገር አለና ፈገግ አለና እሱም በተራው ማለት ነው ላይክ ምንም የተቀየረ ነገር የለም፣ ግን ህይወቴን ቀደም ብዬ መምራት ጀመርኩ። ማንም ሰው ከሚነሳበት ሰዓት በፊት ተነስቼ እኔ ቢልድ ማድረግ ስለጀመርኩ ነው ብሎ ይነግራቸዋል። በዚህ ሰዓት አለቃውም ይሄንን ይሰማልና ልክ በሁለተኛው ወር አጋማሽ አካባቢ ምን ያደርጋል? ይሄ ኤክሴል ምናምን የተወሰዳቸው ቤዚክ ማቴማቲክስ ምናምን የወሰዳቸው ኮርሶች አሉ ሰርቲፋይድ የሆነባቸው እነሱን በመጠቀም የሚሰራበት ግምጃ ቤት አለ አይደል? ይሄ ስቶር የምንለው እሱ ውስጥ ኢንቬንቶሪ ማኔጅመንት ሲስተም ይሰራል። ኢንቬንቶሪ ማኔጅመንት ሲስተም ማለት ለቢዝነሶች እጅግ በጣም አስፈላጊ ነው። በተለይ ይሄ ዌርሃውስ ላላቸው ቢዝነሶች እጅግ በጣም አስፈላጊ ነው። ለምንድነው አስፈላጊ የሚሆነው? የሚገባው እቃ ተመዝግቦ ሲወጣ ይታወቃል። ሲገባ ምን እቃ እንደገባ ይታወቃል። መች እንደገባ ይታወቃል። ስንት ብዛት እንደገባ፣ ምን አይነት ከለር እንደገባ፣ ኤቭሪቲንግ የሚመዘግብ ሲስተም ነው።
እና ያ ሲስተም አለው ማለት አንድ ድርጅት ኢቨን ስቶር ኪፐር ራሱ ሊያስፈልገው ይችላል። ያ ሲስተም በጣም ሲምፕል ሲስተም ያደርገውና ያንን ሲስተም ይሄ ሰው ዴቪድ ዴቨሎፕ ያደርጓል ማለት ነው። ይሄ ሲስተም ከምታስቡት በላይ ኤክስፔንሲቭ ሲስተም ነው። በጣም በውድ ነው ዴቨሎፕ ሊደረግ የሚችለው። እንዲህ ሲምፕሊ የሚደረግ አይነት ነገር አይደለም። ስኪልፉል የሆነ ሰው ሻርፕ ማይንድድ የሆነ ሰው ሊሰራው የሚችለው ነገር ስለሆነ ማለት ነው። ከዚያም በዚህ ሰዓት ለሱፐርቫይዘሩም ነበር ይሄንን ሲያሳይ የነበረውና ሱፐርቫይዘሩ እጅግ በጣም ገረመውና ዴቪድ እንዴት ነው ይሄን ልትሰራ የቻልከው? ለምን ድርጅቱ እጅግ በጣም ዘመናትን ያስቆጠረ አንጋፋ የሚባል ቢዝነስ ነው፣ በጣም ትልቅ ቢዝነስ ነውና እንዴት ይሄን ልትሰራው ቻልክ አንተ ይለዋል። እኔ 11 ሰዓት ላይ የተነሳው ኮርሶችን መውሰድ ጀምሬያለሁ፣ ዳትሷ ይሄን ልሰራበት የቻልኩበት ምክንያት ይለዋልና በጣም አሪፍ አፕሪሺየት ያደርገዋል ምናምን። ይሄ ሁሉ ያለፈ ዴቪድ 87ኛው ቀን ላይ ይደርሳል። 87ኛው ቀን ላይ ምን ሀፕን ያደርጋል? ድርጅቱ አዲስ የሆነ የአካውንቲንግ ማኔጅመንት ሲስተም፣ የስቶር ማኔጅመንት ሲስተም፣ ኢንቬንቶሪ ማኔጅመንት ሲስተም በአዲስ መልኩ እያደራጀ ነው፣ ዲፓርትመንት እያደራጀ ነውና በዚህ ጊዜ ዴቪድ ይጠራል። ዴቪድ ይጠራውና ሱፐርቫይዘሩ ዴቪድ እንደዚህ ዴቨሎፕ እያደረግን ነው፣ እንደዚህ ዲፓርትመንቶችን እንትን እያለ ነው፣ ማኔጅመንት ላይ እንድትቀመጥ የፈለግነው አንተን ነው ይለዋል። ኢማጂን አንድ ምንም ሀብት የሌለው ሰው፣ ምንም ፊውቸር የለውም ተብሎ የሚታሰብ ሰው፣ ህይወቱ በጣም በዲፕሬሽን ተሞልቶ የነበረ ሰው፣ ምንም ተስፋ ላይክ ኖ ሆፕ፣ እናቱ ትጠብቀዋለች፣ ቤተሰቡ ይጠብቀዋል፣ እሱ ራሱ ያስፈልገዋል። ይሄ ሁሉ ሲቹዌሽን ላይ የነበረ ሰው በአንዴ ማኔጅመንት ፖዚሽን ላይ ሲቀመጥ ማለት ነው። ፕላስ አይፈቅድም እኮ የነበረበት ፖዚሽን የስቶሩ ጥበቃ ነው፣ ቦዲጋርድ ነው። ቦዲጋርድ የሆነ ሰው እንግዲህ ካደገም የቦዲጋርዶች ማኔጅመንት ነው አይደለም ሎጂካሊ ካሰበው። ነገር ግን ስንት ስቴፕ ነው የዘለለው ይሄ ሰውዬ? ዊ ካን ኢማጂን በጣም ብዙ ስቴፖችን አልፎ የኢንቬንቶሪ ማኔጅመንት ሲስተም፣ የአካውንቲንግ ማኔጅመንት ሲስተም ዋና ዳይሬክተር ወይም ማናጀር እንድትሆን አንተን ነው ሰሌክት ያደረግነው ይለዋል። ደሞዙ 5-6 እጥፍ አካባቢ ተጨምሮለት ማለት ነው። ከፈለከው ስራው ያንተ ነው መውሰድ ትችላለህ ይለዋል ሱፐርቫይዘሩ በዚህ ጊዜ። በዚህ ሰዓት ዴቪድ የጠየቀው አንድ ጥያቄ ነው፣ መች ልጀምር? በቃ ይሄ ሰውዬ ላይክ በጣም ውስጡ ያለ ነገር ነው፣ ኤነርጃይዝድ ነው። ኢቭን ይሄ ሰው ማታ ራሱ ኤነርጂ ላይ ነው የሚኖረው፣ አይደክመውም ያለበት ሲቹዌሽን ማለት ነውና መች ነው መጀመሩ? በቃ ይህን ጥያቄ ነው የጠየቀው ለሱፐርቫይዘሩ ላለቃው ማለት ነውና ሰኞ መጀመር ትችላለህ ይለዋል። በጣም ደስ አለው። ማታ ቤት እንደገባ ለሚስተር ቶማስ ይደውልለታል። ሄሎ ሚስተር ቶማስ፣ እንደዚህ በእነዚህ 90 ቀናት ውስጥ አንድም ቀን ሚስ አላደረግኩም። አንድም ቀን 11 ሰዓት ነው የምነሳው። ይህንን የኤክሴል ኮርስ፣ የኢንቬንቶሪ ማኔጅመንት ሲስተም ኮርሶችን መውሰድ ጀመርኩ በነዛ ሰዓታት። እናም ዛሬ ፕሮሞት ተደረግኩኝ። ዛሬ እድገትን አገኘው እና እድገቱ ራሱ አንድ ስቴፕ አይደለም፣ እጅግ በጣም ብዙ ስቴፖችን ነው ዘሎ ወደ እኔ የመጣው እና ላይክ በዚህ ደረጃ ነው ያደግኩት። አንተም ላይክ ቀኑ ሲያልቅ 3 ወራቱ ሲያልቁ ልክ የሆነ ነገር ቢልድ ማድረግን እርግጠኛ ስትሆን ብቻ ደውልልኝ ስላልከኝ ነው ዛሬ የምደውልልህ ይለዋል ማለት ነው። በዚህ ጊዜ ሚስተር ቶማስ በጣም ፕራውድ እንደሆነ ይሰማውና እንደምታደርገው አውቅ ነበር ላይክ ምክንያቱም ያስታውቅ ነበር። አወሳሰን የምትወስዳቸው እርምጃዎች በጣም ያስታውቁ ነበርና አም ፕራውድ ኦፍ ዩ። ነገር ግን this is not strategy፣ ይሄ ስትራቴጂ አይደለም። አሁን በየጧቱ 11 ሰዓት መነሳት የሆነ ሰክሰስፉል እስክትሆን ድረስ አይደለም። አሁን like it must be your lifestyle፣ የህይወትህ አንዱ ዘይቤ ነው መሆን ያለበት እንጂ አሁን ኦልሬዲ ሰክሰስ ስላደረክ የሆነ ነገር ላይ ማቆም የለብህም። ያንተ የህይወት ዘይቤ ነው ይለዋል እና በዚህን ጊዜ ቶማስ አላቆመም። እሱም በጣም ወዶታል። ኤነርጂ ላይ ስለሆነ ኤነርጂ እየሰጠው ስለሆነ በጣም ስለወደደው አላቆመም ቶማስ እና ከአንድ ዓመት ጊዜ በኋላ ቶማስ የድርጅቱ ሲኢኦ ይሆናል ማለት ነው። ቺፍ ኤግዚኪዩቲቭ ኦፊሰር የምንለው እኛ የድርጅቱ ዋና ተቆጣጣሪ፣ የሂሳብ አይደለም የስቶር አይደለም፣ የድርጅቱ ዋና ተጠሪ አካል ምንለው ማለት ነው። ያን ይሆናል። ከዚያም እጅግ በጣም በቂ ገንዘብ አለው። በቂ ሳይሆን ከበቂ በላይ ባለ 2 ቤድሩም አፓርትመንት ተከራይቷል። ጽድት ያለ አፓርትመንት። ደን እናቱን ኢቨን ሙቭ እንድታደርግ አድርጓታል ወደ ከተማ ከዛ ገጠር። የተመጣጠነ ምግብ ለእናቱ የሚያስፈልጓት ያኔ ሰፕሊመንቶች፣ መድኃኒቶች በሙሉ የተሟሉ ናቸው። ኢቨን ኤክስትራ ራሱ የተሟሉ ናቸው ከአስፈላጊዎቹም በላይ ማለት ነው። ለምን አሁን ሁሉም ነገር
ኦሬዲ መስመር ስለያዘ ማለት ነው። ቶማስ ግን በእነዚህ አንድ ዓመት ጊዜያቶች ውስጥ አላቆም 11 ሰዓት መነሳቱ አልቆመም። እንደውም አዳዲስ የሶፍትዌር ስኪሎችን የጨመረ የሶፍትዌር ዴቨሎፕመንት ስኪል የተማረ ያለ ነው ሲኢኦም ሊሆን የቻለው የድርጅቱ ማለት ነው። ሶ በዚህ ጊዜ ዴቪድ የስራ ባልደረቦቹ ምን ይሉታል? ዴቪድ ለምንድን ነው ታዲያ ከዚህም ለምን ትነሳለህ? 11 ሰዓት አሁን እኮ ኦሬዲ ሰክሰስፉል ሆነሃል ምናምን ሲሉት ሰክሰስ ማለት ዴስቲኔሽን አይደለም ማለት ሰክሰስ የሆነ ምንደርስበት ቦታ አይደለም። ኢትስ ዘ ጆርኒ የምንጓዘው መንገድ ነው። እናም ይህ የምንጓዘው መንገድ የምንወስነው ደግሞ እኛ ነን እና የኔ የምጓዘው ይህ የሰክሰስ መንገድ የሚጀምረው ጠዋት 11 ሰዓት ነው። ስለዚህ እናንተም እንደዚያ ብታደርጉት የእናንተም ህይወት እንደዚህ የማይሆንበት ምንም ምክንያት የለም ይላቸዋል። ሶ ከዚህ ታሪክ ወጣ እንበልና ቤዚክሊ እኛ ደግሞ ግራውንድ ላይ አውርደን ምን ማድረግ አለብን የሚለውን እናወራ። ይሄ አሁን የነገርኳችሁ ታሪክ እጅግ በጣም የዴቪድ ታሪክ እጅግ በጣም ለእናንተ ፕሩፍ መሆን የሚችል ለእኔም ጭምር ፕሩፍ መሆን ማረጋገጫ መሆን የሚችል ታሪክ ነው። ምክንያቱም አንድ ምንም ነገር የሌለው ሰው በአንድ ዓመት ጊዜ ውስጥ ብቻ የአንድ ድርጅት ሲኢኦ እስከ መሆን የደረሰበት ጆርኒ ስለሆነ ማለት ነው። አብዛኞቻችሁ ማትረዱት ነገር አሁን እናንተ ያላችሁበት ሲቹዌሽን እና መሆን የምትፈልጉበት ቦታ ያለው ጋፕ ያለው ልዩነት ሃርድ ወርከር የመሆን ይሄ ዲስፕሊንድ የመሆን በየቀኑ ደግሞ የሆነ ነገር የማድረግ ምናምን ጉዳይ አይደለም። ሰምበዲ እረፍት ላይ በሆነበት ታይም ወይም ደግሞ ይሄ ዓለም ምንም እያደረገ ባልሆነበት ታይም ላይ እናንተ ምን ታደርጋላችሁ የሚለው ለምንድነው እንደዚህ ያልኳችሁ መሰላችሁ? አሁን ለምሳሌ ቤዚክሊ 9 to 5 ጆብ ላይ ያላችሁ ሰዎች ስራችሁን ስትሰሩ ስራችሁ ቦታ ላይ አለቃችሁ ይቆጣጠራችኋል። ስለዚህ አለቃችሁ ስለሚቆጣጠራችሁ አድርጉ የተባላችሁትን ነገር ወይም ደግሞ ይሄ ግዴታችሁን በሙሉ የማድረግ ግዴታ አለባችሁ ታደርጋላችሁ። እረፍት በምትሆኑበት ሰዓት ወይም ደግሞ ይሄ which is እንቅልፍ እንተኛለን የእንቅልፍ ሰዓታችሁ በምትሉበት ሰዓት የምታደርጉት ነገር ነው የእናንተን ፊውቸር ዲተርሚን የሚያደርገው ማለት ነው። ሁልጊዜም ሪሜምበር አድርጉ። በእነዚህ ሰዓታት ውስጥ ማለትም ከ11 ሰዓት እስከ 1 ሰዓት ያሉት ሰዓት ውስጥ ምንም አይነት ዲስትራክሽን የለም፣ ምንም አይነት ሜሴጅ የለም፣ ምንም አይነት ሚቲንግ የለም፣ ምንም አይነት ዓለም ላይ ኔጌቲቭ ኤነርጂ የለም። ባይ ዘ ዌይ ምንም አይነት እናንተን ከሆነ ፎከስድ ከምታደርጉበት ነገር ሊያወጣችሁ የሚችል ነገር የለም። ባይ ዘ ዌይ ይሄ ሁሉ ለፎከስ ነው። ይሄን ሁሉ ነገር የምናወራው ማለት አንድን ነገር ፎከስ ሆናችሁ ስትሰሩት ስለሆነ ሰክሰስፉል የምትሆኑት አንድ ነገር ሳይሆን ህይወታችሁ ላይ ፎከስድ ስትሆኑ ስለሆነ ሰክሰስፉል የምትሆኑት ማለት ነው። እንደውም በጣም ወዶ አባባል አለ አሌክስ ሆሞዚ የሆነ ሰዓት ላይ የተናገረው ማለት ነው a full focused can achieve more than a distracted genius ይላል። እና ሰነፍ ሆኖ ፎከስድ የሆነ ሰው ሞር አቺቭ ያደርጋል ዲስትራክትድ ሆኖ ጂኒየስ ከሆነ ሰው ማለት ነው። እና ፎከስድ ሆናችሁ ሰነፍ ብትሆኑ ይሻላል ጂኒየስ ሆናችሁ ዲስትራክትድ ከምትሆኑ ማለት ነው። ሶ ዛሬ ይህን ቪዲዮ ቻሌንጅ ተደራርገን ነው የምንጨርሰው። the same ሚስተር ቶማስ ለዴቪድ የሰጠውን ቻሌንጅ ማለት ነው። ሁላችሁም ለ90 ቀናት ራሳችሁን ብሎክድ አድርጉ ማለት ፎከስድ አድርጉ ይሄንን ነገር ለማድረግ ማለት ነው። ትረስት ሚ ባይ ዘ ዌይ ይሄንን ነገር ከደገማችሁት አሁን ያልኳችሁን ታሪክ እናንተ ከደገማችሁት በ90 ቀናት ውስጥ እነዚህን 2 ሰዓታት የጧቶቹን 2 ሰዓታት ፐርፐዝሊ ከተጠቀሟቸው ትረስት ሚ የሆነ ነገር ቼንጅ ታደርጋላችሁ። ምናልባትም በአንዴ ሚሊዮነር ላትሆኑ ትችላላችሁ፣ አትሆኑም ኦብቪየስሊ። በአንዴ ፕሮሞት አትደረጉ ማለት በአንዴ የሥራ እድገትም ላታገኙ ትችላላችሁ። ነገር ግን ውስጣችሁ የሚገባው ኤነርጂ አለ፣ ውስጣችሁ የሆነ ማድረግ የምትችሉትን አቅም ያወጣዋል። ተረዳችሁ አይደለ? ላይክ አንድን ነገር አቺቭ ስታደርጉ ለሰውነታችሁ ፕሩቭ የምታረጉለት ሌላ ሞር አቺቭ ማድረግ እንደምትችሉ ተረዳችሁ። ለአይምሯችሁ ፕሩቭ የምታረጉለት ማለት ነው። ስለዚህ አይምሯችሁ ሁልጊዜም ሬዲ ነው። የሆነ ነገር ለማድረግ በምትነሱ ሰዓት ስልቹ አይሆንም። ላይክ የሆነ ነገር የሆነ ስራ አዲስ ስራ ለመሞከር በምትነሱበት ሰዓት ምንድነው ማድረግ ያለብኝ ፕላን፣ ከዛ ኤክስኪዩሽን፣ ከዛ ፕሮሲጀር፣ ከዛ ጆርኒ፣ ከዛ ያን ነገር ሰክሲድ ማድረግ ላይ ነው የሚነሳው ማለት ነው። አንድ በጣም እርግጠኛ የምሆነው ነገር ይህን ቪዲዮ እየተመለከታችሁ እስከሆነ ድረስ በእርግጠኝነት ኢንተርኔት አላችሁ፣ ስማርትፎን አላችሁ፣ ኦፖርቹኒቲ አላችሁ ማለት ነው። ስለዚህ you can do it for yourself። ምንም በዚህ ሰዓት ላለመለወጥ ኢንተርኔት ኖሯችሁ ስልክ ኖሯችሁ ላለመለወጥ ምንም ኤክስኪውዝ ማቅረብ አትችሉም። ለምን? ብዙ ኦፖርቹኒቲዎች አሉ በዚህ ሰዓት። እናንተ መርጣችሁ ለኔ የሚሆነው የትኛው ነው ብላችሁ ሞክራችሁ እስካወቃችሁ ድረስ እጅግ በጣም ማሲቭ የሆኑ ኦፖርቹኒቲዎች አሉ። ስለዚህ you have to do it for yourself ማለት ነው። ብቸኛው ጥያቄ በዚህ ሰዓት የሚሆነው ዛሬ ተነሳችሁ ኦኬ ጉድ፣ ነገር ግን ነገ መልሳችሁ በዛ ሰዓት አልተነሳችሁም፣ ተኝታችሁ አሳልፋችሁ በዚህ ሰዓት እጅግ በጣም ሮንግ ነገር ያደረጋችሁ ነው ማለት ነው። ለምን?
ኦሬዲ ሰውነታችሁ አንድ ነገር ጀምራችሁ እንደማትጨርሱት ፕሩቭ እያደረጋችሁለት ነው። ስለዚህ when we come to success የሆነ ስራ ለማድረግ ተጀምሩታላችሁ እንጂ ኤክስኪዩት አታረጉትም ወይም ደግሞ ያን ስራ መድረስ ያለበት ቦታ ላይ አታደርሱትም። ለምን ኦሬዲ አይምሯችሁን አስለምዳችሁታል በዚህ በትንሿ ነገር ማለት ነው። እና ኢቭን ከአመቱ ካለቀ በኋላ ራሱ ትገረማላችሁ። የአመቱ መጀመሪያ ላይ ያቀዳችሁት እቅድ አለ፣ ማአት እቅድ። አመቱ ሲያልቅ ምንም 5% አልተደረገም። ያኔ ምንድነው የሆነ ያለው? ኢቭን አሁን እንኳን ራሳችሁን ተመልከቱት። የአመቱ 6 ወር አለቀ። ይሄን ቪዲዮ በመቀርጽበት ሰዓት ኦልሞስት የካቲት መጨረሻ ላይ ነን፣ 28 29 አይ ዶንት ኖ ኤግዛክት ቀኑ። ኦልሞስት አመቱ አልቋል። ማን ነው የአመቱ ግማሽ አልቋል። ስለዚህ ምን ያህሉን አርጋችሁታል? እስኪ ምን ያህሉን የህይወታችሁን ጎል መስከረም አንድ ላይ ሁሉም ሰው ጎል ይጽፋል ያስቀምጣል። ያንን ምን ያህሉን አርጋችሁታል? ያንን መመለስ መቻል አለባችሁ አሁን ላይ ማለት ነው። ስለዚህ ይህንን ቪዲዮውን ወደ ማጠቃለሉ ሲሄድ አሁን ኮሜንት ላይ ትገቡና ነገ በመጀመሪያው ሰዓት ምን እንደምታደርጉት ጽፉልኛላችሁ ማለት ነው። የቴሌግራም ኮሚኒቲ አዘጋጃለሁ። ያንን ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን ታደርጋላችሁ። ነገር ግን አሁን ኮሜንት ላይ ነገ በጠዋት 11 ሰዓት ላይ ምን እንደምታደርጉት ጽፉልኛላችሁ። የሁሉንም ኮሜንት ለመመለስ ሞክራለሁ፣ ለማየት ሞክራለሁ፣ እመልሳለሁ። ፎር ሹር የእያንዳንዳችሁን ኮሜንት እመልሳለሁ እየገባው ማለት ነው። ነገር ግን ኮሚዩኒቲ ይኖረናል። የቴሌግራም ኮሚዩኒቲ በየቀኑ አፕዴት እንደራረጋለን። ፌል ያደረገ ሰው ከእንደ አዲስ ነው የሚጀምረው። 5 ቀን አሁን ለምሳሌ አንተም ብላችሁ እንደ ስትሪክ አድርጉት። በቃ እንደ ስትሪክ ቁጠሩት። 5 ቀን ቁጥራ ነቅታችሁ ጠዋት። ነገር ግን በስድስተኛው ቀን ፌል ካደረጋችሁ 1 ብላችሁ ጀምሩት እንጂ 7 6 ብላችሁ ወይም 7 ብላችሁ አትቀጥሉ። በዚህ መልኩ እንቀጥላለን ማለት ነው። ስለዚህ ሜክ ሹር ሰብስክራይብ ማድረጋችሁ ይሄንን ቻናል በጣም ብዙ ቻሌንጅ የሚያደርጓችሁ ነገሮች ይዤላችሁ እመጣለሁ። ኢን ሴንስ ቻሌንጅ የሚያደርጋችሁ ስላችሁ እናንተን ለመቀየር ነው እንጂ ይሄ ያኛው ቻሌንጅ አይደለም። እና እናንተን ለመቀየር አብረን ለመቀየር ላይክ ለራሳችሁ ነው የምታደርጉት። እኔም ለራሴ ነው የማደርገው። ስለዚህ ቢዝነስ ቢኖራችሁ የራሳችሁ ስኪል ቢኖራችሁ ያንን ስኪል እንዴት ዴቨሎፕ እንደምታደርጉት እንዴት ወደ ቢዝነስ እንደምትቀይሩት ቢዝነስ ያላችሁ እንዴት ቢዝነሳችሁን ማሳደግ እንደምትችሉ ካየሁት ከራሴ ኤክስፒሪየንስ ነው ማስረዳችሁ። ስለዚህ ሜክ ሹር ሰብስክራይብ ማድረጋችሁን እንዳትረሱ፣ እርግጠኛ ሁኑ። ፒስ አውት።